አሁን ግሮሰሪ ቤት ጧጧት መዝሙር ይከፈታል ለምን እንደሆነ ግራም ያገባኝ የጥፋተኝነት ስሜት እንዳይሰማው እኮ ኦኬ ቤተክርስቲያን ሊደት ሳልመ መምጣት ወይ ጸሎት ማድረግና እንደዛው ከሆነ መቼም አድንም እንደዛው ነው የምትቀጥለው እና ያ ስሜታዊነቱን ከፍ ያደርጋል የሆነ ጊዜ ደግሞ እንባ ይሰጣል እንድትሰበር ያደርጋል ወጥቷል በቀላል ነው ለሰይጣን ይሄ እውነተኛው ለውጥ ግን ምንድነው ነው እግዚአብሔርን መያዝ ምንድነው እውነተኛው መንፈሳዊነት ምንድነው ተጽፏል በጣም ብዙ መጻሕፍት አሉ እኛ ቤተክርስቲያን ውስጥ ዲግና አርግስ ኪዮነ ወጥቷል ጸሎት አሁን የምናቀው የሆነ ኤክስተርናል የሆነ ነገር ውስጡ በጣም ብዙ ነገር አለ ከልብ መጸለይ ምናምን በጣም ብዙ ዲቴሎች አሉት ጸሎት ጾም በጣም ብዙ አይነት ጾም አለ እግዚአብሔር የማይቀበለው ጾም አለ እግዚአብሔር የማይቀበለው ጸሎት አለ እግዚአብሔር የማይቀበለው ማስቀደስ አለ እግዚአብሔር የማይቀበለው እንባ አለ በምድር የምትለየው አሁን እያደረኩ ያለው ነገር እግዚአብሔር እየተቀበለና እንዳልሆነ በምድር የምትለየው ሶ you have to be conscious በጣም conscious ለመሆን ዕውቀት ያስፈልጋል ምትለካበት ነገር ያስፈልጋል አንድን ሐሳብ አንድን ነገር የሆነ ስራ ኦፈር ሲመጣል ይሄንን ነገር ያንተ መለኪያው ምንድነው ያብዛኛው ሰው ደሞዝ ነው አይደል እውነተኛ መንፈሳዊ ሰው ግን እግዚአብሔር ወዷል አይወደውም እግዚአብሔር የሚወደው ምንድነው ካልከኝ ሰው ነው ቀድም እንዳልኩ ስለዚህ እነዚህ ሶስቱ ነገሮች ይመጣሉ እግዚአብሔር ሰውና አንተ ስለዚህ ብዙ ቦታ ተናግረው ያለው ለዚህ ኦዲየንስ ለማቅረብ ያክል ትራያንግል ነው እና ጫፍ ትራያንግሉ ጫፍ ላይ እግዚአብሔር አለ በዚህ በኩል ሰው አለ በዚህ በኩል ደግሞ አንተ አለ እና እግዚአብሔር እንዲያረግልህ የምትፈልገው ነገር ክሎክዋይዝ ነው የሚመጣው ወይ አንቲ ክሎክዋይዝ አላውቅም ብቻ እግዚአብሔር እንዲያረግልህ የምትፈልገው ነገር አንተ ለሰው ማድረግ አለ እግዚአብሔር ነው ለሱ እንዳደረከው ቆጥሮሉ ላንተ የሚያረግልህ ማለትና ያንንም ይረዳ ሰው ፍቅር ስለሆነ እግዚአብሔር ከሰው በላይ የሚያስፈልጠው ነገር ስለሌለ ሰዎች እግዚአብሔርን በሰዎች በኩል ለማግኘት ትጥራል ስለዚህ የምሰራው ስራ ሰውን እየጠቀመ ነው ወይ ሰውን እግዚአብሔር እንዲያቅም ያደርግ ነው ወይ ተስፋ የሚሰጥ ነገር ነው ወይ ሰውን ፈገግታ የሚመልስ ነው ወይ ሚለው ጉዳይ ቫልዩ በጣም ህይወት ላይ ሚዛን ይደፋል ማለት ነው ሶ ያንዳንዷን ነገር መስለካበት መንገድ ምን ይሆናል ስሜታዊነት አይሆን ኮንሺየስ ነህ ዕውቀት አለ የሆነ የተጻፈ ነገር አለ ፍቅር እግዚአብሔር ፍቅር ነው የሚባል ነገር አለ ስለዚህ የህግ ሁሉ ፍጻሜ ፍቅር ነው ባልንጀራ እንደራስህ አድርገህ ውደድ ሰውን ይቅር ካላልከው እኔ ደግሞ ይቅር አልልህም ያለ እግዚአብሔር ይሄ ዕውቀት ነው ባይዙ ካላነበብከው የታገኛል ካልተማርከው በምን ታውቃል እግዚአብሔር ነገሮችን የሚመለከትበትን መንገድ በምን ነው የምታውቀው በምን ሚዛን ነው የሚመዝነው መጽሐፍ ቅዱስ የሚባል ነገር አለ እያንዳንዱ ፍቃዱን የገለጠበት ስለዚህ የውጭ ሀገር እድል መጥቶልህ ልሂድ አልሂድ የምትለው አንተ ምንድነው መለኪያ ቤተክርስቲያን አለ ምናምን የሚል ሰው እኮ የለም እዛውን እንዴት ነው ንሳገብች የሚቆርበው እዚህ ሀገር ገብቷል ስንት ቤተክርስቲያን አለ አቅራቢያ ያለ ምናምን የሚል ያለ ሰው ይመስላል እንደዚህ እንድልስ መጣል ለዛውም እዚህ ሀገር ሆነ ሶ እንደዚህ አይነት ነገር ይሄ ልብ ውስጥ ከሚሰማ መደንገጥና መዝለል ምናምን ውጪ እዚች ጋር መታሰባት ሐሳብ አለች ስለዚህ እግዚአብሔር ፈቃድ የተገለጠበት ቅዱሳት መጻሕፍትን በማንበብህ ቃለ እግዚአብሔርን በመማርህ ቃለ እግዚአብሔር ራሱ ሚዛን ይሆናል ስለዚህ በእያንዳንዱ ህይወት ላይ የምታደርጋቸውን መንፈሳዊ ተግባራት ሊሆን ይችላል እያንዳንዱ ተግባራት በቃለ እግዚአብሔር ልክነት በክርስቶስ ልክነት ስትመዝነው መንፈሳዊነት ይባላል ያ የምታደርገው ነገር ወይም ደግሞ ህይወት ላይ ድንገት የመጣው ነገር እንዲሰማ ባረገው ስሜት ጀጅ የምታደርገው ደግሞ ስሜታዊ ነው ይሆንካል ስለዚህ መለያው ምንድነው ካልከኝ መማር ነው ማንበብ አላ አሁን እንደዚህ አይነት ፖድካስቶችን ስብከቶችን መስማት የሚጠቅመው በቃ የሆነ ቀን ያተርፋል የሆነ ብልጭ ይልባል የተማርካት የሆነ ቃል እግዚአብሔር እንሰው አሁን የተማርከው ነገር ምናምን ትዝ አይልህም በነገራችን ግን ኢንሲደንታል ሾው ነው ጊዜ ህይወት ላይ ሲገጥምህ ይገባል እና አንዲት እህት ፕሮቴስታንት ሆነችና መንፈቃ ከሁለት አመት በኋላ ተመለሰች እና እንዴት ነው ምናምን ሚሊዮን ስታወራኝ 8ኛ ክፍል ያለው ቅዱሳን አፈወርቅ መጽሐፍን ሳነብ ሁሌ ጸሎት ካረጋችሁ በኋላ ከጸሎት በኋላ የሚሰማ የሆነ እርጋታ መንፈስ አለ አይደል እሱ መንፈስ ቅዱስ ነው ይላል እና ምንድነው የሚያወራው ደግሞ ብዬ ትቼው ነበር አለችና ወደዛ ቤተ እምነት ከሄደች በኋላ ያ ስሜት የለም እውነትም ከጸሎት በኋላ የሚታጣ ክርስቶስ የለም እነሱ ጋር ሰፈር የምታረግለት የት ነው የምትለው ክርስቶስ የለም እና ለከያ ስሜት የለም ያቺ አረፍት ነገር ከሁለት አመት በኋላ ነው ትዝ ያለቻት ከሁለት አመት በኋላ አንድን ሰው ከመንፈቅና ወደ ቤተክርስቲያን መልሶ ለምንድን ነው የሌለው ለካ እውነትም መንፈስ ቅዱስ የለም እውነተኛው እምነት ይሄ አይደለም ያ የተሰማኝ አይደለም የሚለውና አሁን የምታነባት አሁን ይሄን የምትሰማው ነገር ለመቼ እንደሚጠቅም አታውቅም ልክ ነው እና ጦር ጋሻ ነው የሚሆነ
እና በመንፈሳዊነትና በስሜታዊነት ትልቁ ልዩነት ያ ነው። እና ቀደም እንዳልኩ ነገር ስቶሪ ማድረግ ስናፕ ማድረግ አሁን ስናፕ የሚባል ነገር እኔ ለፎቶ ብቻ እንደሆነ ነበር ማቀው በጣም ቅርብ ጊዜ ተሸማቅቅ ያለው ሰው ሁሉ የሚያውቀው ነገር ነው። ለካ ሁሉ ነገርህን ሼር የምታደርግበት ነገር ነውና ሰይጣን በጣም ጥሩ አስመስሎ ያመጣው በጣም ከባዱ ነገር ይሄ ነው። ይሄን ለምን አነሳውበት መሰለ በዛው ራሴን የሆነ ቀን ያስኩት ስለመቤታችን የሚገርም ግጥም ጽፌ ለነገር አልችልም ላይኩን ነው ማለት በቃ ሰው ሼር አረገው ምናምን እኔ አልሄድኩም ማርያም ቤተክርስቲያን ቀንም ማታም አልሄድኩም በቃ በእኔ ቤት ውስጥ ለውስጥ ደርሻለሁ ተሳልሜ መጥቻለሁ በዋይሮ በኩል ብዬ ነው መሰለኝ አልሄድኩም እና ራሴን መንፈሳዊ የሚመስሉ ግን ያልሆኑ ጉዳዮች ላይ ያስኩት በዛውም ንስሐ ይሆናል ብዬ ነው ለብዙ ሰው እንዲጠቅም ብዬ የሆነ ነገር ስለ እግዚአብሔር ስለጻፍክ የሆነ ነገር ስለ እግዚአብሔር ስላልክ ምንም በቃ የሆነ ጊዜ ስትቆጥር ምንም ነው ያልጠቀምከው ምንም ነው ያላደረግከው በቃ እና በታሪክ ንባብ ውስጥ ምን ይባላል ፍልስፍና ፋሽን የነበረበት ጊዜ ነበር ይባላል በተለይ የግሪክ ዘመን ላይ ምናምን በቃ ሰዎች ሁሉ ፀሐይንም ጨረቃንም ውሃንም ባዩ ቁጥር ይፈላሰፋሉ ከዛ በኋላ ደግሞ ኢንዱስትሪያላይዜሽን ፋሽን ሆኖ ነበር ዓለም ሁሉ የሆነ ብረት መቀጥቀጥ ምናምን እንደ ፋሽን አይቶት ያውቃል የሆነ ጊዜ ላይ ደግሞ ወታደርነት ፋሽን ሆኖ ነበር ትዝ ይል ከሆነ ስለ ሶሻሊዝም ሲወራ አንድ ሀገር አለ ወደ ሞት ነው ለዛች ሀገር ሲባል አብዮት አለ ምናምን ወደሚል ዓለም ያበደበት ነው ይሄ የሚያስቀው ራሱ ማርክሲስት ራሱ አምናት ማርክሲዝም ብሏል ማለት ፍልስፍናውን የፈጠረው ሰው የራሱ የፍልስፍናው አባል አይደለም እስከ ማለት መጨረሻ ላይ ትቶታል ግን ውትድርና ፋሽን የነበረበት ጊዜ ነበር አንድ ወቅት መምህርነት ፋሽን የነበረበት ጊዜ ነበር አሁን ከቅርብ ጊዜ ወዲህ ደግሞ ሃይማኖት በጣም የፋሽን ስሜት ይሰማኛል ከሚዲያው ጋር በተያያዘ ማለት ነው በአንድ በኩል ጥሩነት አለው ሰዎች ሼር የሚያደርጉት ስንት ከንቱ ነገር አለ አይደለም እንዴ ሶ ምን አለበት አንድ ሰው የሚጸልየውን ነገር ሼር ቢያደርግ ሲዘምር አንድ ሰው ሼር ቢያደርግ ምን አለበት በአንድ በኩል መልካምነትን አያለውኝ ስንጨፍር ሼር አድርገን የለ ስንጠጣ ፖስት አድርገን እናቅ የለ ስለዚህ ስንጾም ፖስት ማድረጋችን ምንድነው ኃጢያቱ የሚለው ነገር አለ አንደኛው ሁለተኛው ግን ሰውየው ስለፖሰተ ደስተኛ ሆኖ ከእግዚአብሔር ጋር ሪሌሽን ያለው እንዲመስለው ያያረጋው ከሆነ ትሪክ እየሰራው ስለሆነ ያን ነገር ነቃ ብሎ ማሰብ ያለበት ይመስለኛልና ሶሻል ሚዲያው ክርስትናን ፋሽን እንዳያረጋው አትፈራ በጣም አሁን በዚህ ጊዜ እንደው የፖድካስት ካንዶር ከሁለት ወር በፊት ቢሆን በጣም ጥሩ ነበር እሺ ምክንያቱም የጽጌ ወራት ስለነበር እና ጽጌ እንግዲህ አሁን ነው በደንብ ሰው እኮ ያወቀው ክርስቲያን ስንት ዓመት እንደዚህ በደስታ ስታከብረው የነበረው በጣም ያርሶ ላኪ በማወቃችን እንደሆነ የአንድ የሁለት ዓመት ጉዳይ ነው አሁን ሶሻል ሚዲያው ላይ እንደዚህ ቤተ መቅደስ መሙላት ምናምን የጀመረው መቼ በጣም ቅርብ ጊዜ ግን ምን ታስተውላለህ ስልክ ብቻ ነው ያለው ቤተ መቅደስ ውስጥ በጣም የሚያስደንቀው እና ቀደም እንዳልኩ ነው ራስን መያዝ አለብህ ምንድነው ያርክ ያለው እጅ ኪስ ውስጥ ሲገባ ስልክን ለማውጣት ለምን ፕሬዘንት ማትሆኑ ለምንድን ነው እዛው ጋር ቤተክርስቲያን እየተሰማት እኔ ቤተክርስቲያን ታውቃለህ ናሁ ነው የምትለው ናሁ አሁን አይደል ዛሬ እያለሽ የምታከብረው እና ይሄ ቅዱስ ያሬድ እንግዲህ ዜማዎቹን ምንም ሲደርስ አብዛኛው ዛሬ እያለ ነው ዛሬ ሚንስ ገብቷል ይሄ ታሪክ አይደለም እናከብረው ያኔ ክርስቶስ እንደተሰቀለ እንደተሰደደች አይደል አሁን ነው ዛሬ ተመለሺ ሲላት አሁን ነው ሶ ፕሬዘንት ነው ሊቃውንቱ ዛጋ ተደርድሮ ማሪቱን ሲሉ ወረቡን ሲወርቡ የሚያለቅሱት የምርም እያሏት ስለሆነ እና በጣም ብዙ ነገር ሚስ እንድታረጉ ነው የሚያረጋችሁ